ሴት ልጅ በፍቅር እንድትወድቅልህ የሚያደርጉ 8 የስነ ልቦና ምክሮች። 1. ቦታ ስጣት። ብዙ ወንዶች ሁልጊዜ ለሴት ልጅ ትኩረት መስጠትና ስጦታዎችን ማሽጎድጎድ ሴትን በፍቅር እንድትወድቅ ለማድረግና ለማሸነፍ ሚስጥሮች እንደሆኑ ያምናሉ። ይህ ግን በእውነቱ እውነት አይደለም። ይልቁንስ በትርፍ ጊዜህ አዝናናት። ከአንተ ጋር መዝናናትንና አስደሳች የጊዜ ማሳለፊያዎችን እንድትላመድ አድርጋት። ከዛም አንተ ሁል ጊዜ የማትገኝ ሁን። እናም አንተን መናፈቅ ትጀምራለች። ናፍቆትህን ማስታመም ስለማትችል አንተን ትመኛለች። 2. ስሜቷን መምራት። ሴቶች በአብዛኛው ጊዜ ውሳኔያቸውን የሚወስኑት ከስሜታቸው በመነሳት ነው። የእሷን ስሜት በመምራት ረገድ ጠንካራ መሆን አለብህ። በዛም ጥሩ የግንኙነት ትስስር ልታገኝ ትችላለህ። የተለያዩ ስሜቶች እንዲፈጠሩባት በማድረግ ስሜታዊ ኮክቴል እንድታስታውስ እና የበለጠ እንድትመኝህ አድርግ። እነዚህ አንተ ያስለመድካት የስሜት ልውውጦች ካንተ ጋር የበለጠ እንድትቀራረብ ያደርጋታል። 3. ራስህን አካብድ። ሰዎች ለማግኘት አስቸጋሪ ወይም ውድ የሆኑ ነገሮችን ከፍ አድርገው ይመለከታሉ። በፍቅር ግንኙነት ጊዜም ይህ ቀመር ይሰራል። ራስህን እንደ ብርቅዬ ሽልማት በማድረግ የሴቶችን ትኩረት ለማሸነፍ ጠንክረህ ስራ። ስለ ፍቅር መመዘኛህ ምን ያህል መራጭ ወይም ጠንቃቃ ስለመሆንህ ተናገር። ይህ ልዩና ተመራጭ ያደርግሃል እና ሴቶች የበለጠ አንተን ወደ ማሳደድ ይገባሉ። 4. የእሷን ኢጎ ተቆጣጠር። አብዛኞቹ ሴቶች በፍቅር ግንኙነት ላይ ጥንቃቄ ስለሚያበዙ ቶሎ ላይላመዱ ይችላሉ። ስለዚህ በአንዳንድ የጋራ ዝግጅቶች፣ ክብረ በዓላቶች ላይ የፈለካትን ችክ ችላ በማለት ትኩረትህን በጓደኞቿና በሌሎች ሴቶች ላይ አድርግ። ይህ እርምጃ ለራሷ ያላትን ግምት ይፈታተናታል። ከሷ ይልቅ ሌሎች ተፈላጊ እንደሆኑ አይነት ይሰማታል። እናም ያንተን ትኩረት ለመሳብ መፍጨርጨር ትጀምራለች። 5. በጥልቀት ታውቀኛለች የሚለው ግምት አቁም። የአንተ በፍቅር መውደቅ ትልቁ ስህተት እሷ ስለ አንተ ያለውን ነገር ሁሉ እንደምታውቅ አድርገህ መገመትህ ነው። እሷ ስለ አንተ የማታውቃቸው ብዙ ነገሮች አሉና እነሱን በሚስጥር ያዛቸው። ዝም ብለህ ስለ ስራህ አትዘርግፍ። በተለይ ለየት ያሉትን ያንተን ማንነቶች ከመንገር ተቆጠብ። ከእሷ ሌላ ብዙ የፍቅር አማራጭ ሴቶች እንዳሉም አሳያት። በተቃራኒው ደግሞ ከእሷ ጋር አስደሳች ጊዜዎችን አሳልፍ። ይህን ስታደርግ ካንተ ጋር ጊዜ ለማሳለፍ ስለምትፈልግ ካንተ ጋር መቀራረብ ትፈልጋለች። 6. ብርቅዬና ልዩ ሁን። ሁልጊዜም ብርቅዬ ነገሮች ተፈላጊ ናቸው። ስለዚህ በአስተሳሰብም በተግባርም በውበት አጠባበቅም ረገድ ትኩረትን ይስባል ብለህ የምታስበውን ሁሉ በራስህ ላይ ኢንቨስት አድርግ። ለእሷ አንተን ማግኘት እጅግ ከባድ እንደሆነ አድርጋ እንድታስብ አድርግ። ይህ አንተን ለማግኘት የበለጠ ፍላጎት እንዲያድርባት ያደርጋታል። 7. ትኩረቷን ተቆጣጠር። ያለህን ነገር ሁሉ በአንድ ጊዜ አትስጥ። በምትኩ በትንሽ መጠን እያደረክ ስጥ። ጊዜህን ተቆጣጠር። ለፍቅርም፣ ለስራም፣ ለማህበራዊ ኑሮም፣ ለመዝናናትም፣ ለሁሉም ነገር መርሃ ግብር ወይም ፕሮግራም ይኑርህ። በእቅድ ተንቀሳቀስ። ያኔ በጣም ታከብርሃለች እና በቅርብ ጊዜ ውስጥ ካንተ ጋር ለመሆን እንደምትፈልግ ትጠይቅሃለች። 8. ጀብዱና መዝናኛን ጨምር። የዕለት ተዕለት ተግባር ደስታን ይገድላል። ለአንተ ፍላጎት እንዳላት እንድትቆይ አንተ ተገማች አትሁን። ግን አስደሳች፣ አዝናኝ፣ ቀልደኛና በቀላሉ የማትታወቅ ሰው ሁን። በትንንሽ ዝግጅቶች ባልተጠበቀ ሁኔታ በማስደሰት ድንገተኛ ጀብዶዎችን በመጋራት ትውስታዎችን መገንባት አለብህ። በዚህም እሷ በጣም ትደሰታለች እናም ሁሌ ታስታውሳለች። ስለሆነም በትላልቅ ዝግጅቶች ላይ እንኳን ካንተ ጋር ሆና መሳተፍ ትፈልጋለች።
ይህን ሁሉ ሚስጥር ስነግርህ ግን ልብ ልትል የሚገባው አንድ ትልቅ ጉዳይ እነዚህን ምክሮች ሴት ልጅ ስለማጭበርበር እና አታሎ ተጠቅሞ ስለመጣል ሳይሆን እውነተኛ የፍቅር ግንኙነትን ለመፍጠር እንዲረዳህ ነው። ስለዚህ ይህንን በአክብሮት በቅንነትና በመልካም አስተሳሰብ አድርገው። በእርግጠኝነት ጠንካራና ዘላቂ የፍቅር ትስስርን የሚያጎለብቱ ተፈጥሯዊ የፍቅር መስህብ ሆነው ታገኛቸዋለህ። የዛሬው መሰናዶዬ በዚሁ ያበቃል። ሁላችሁም አድማጭ ተመልካቾቼ ወዳችኋለሁ። እባካችሁ ይህንን ቪዲዮ ሼር በማድረግ ለእውነተኛ የፍቅር ጥምረት የምንሰጠውን ግብአት አጠናክረን እንቀጥል። በቀጣዩ ዝግጅት እስክንገናኝ ቸር እንሰንብት። ባባይ